ሰላም የኔ ውድ ቤተሰቦች እንዴት ናችሁ? ሰላማችሁ በዝት ይበልልኝ በያላችሁበት። እንግዲህ ሳምንት 15 ቀን አለፈኝ አይደለ? በጣም ይገርማል፣ ጊዜውም ይገርማል። እኔም ቆየው ትንሽ ቢዚ ሆኜ ነበረ። ዛሬ እንግዲህ በአዲስ ወይ ምናምን መጥቻለሁ እና እንዴት ናችሁ? ሰብስክራይብ፣ ላይክ፣ ኮሜንት እያደረጋችሁ አበረታቱኝ። እኔስ ስደት እህታችሁ አይደለ? ምን አለ ብታበረታቱኝ። ሰው በውሸት በምን እየሰሩ እነሱን ሰብስክራይብ እያደረጋችሁ ታበረታታላችሁ። እኔንም ሰብስክራይብ አድርጉ ጋይስ፣ እንዳትረሱ። ሰብስክራይብ፣ ላይክ፣ ኮሜንት እያደረጋችሁ አበረታቱኝ። እንግዲህ እንደተለመደው የመጣሁት በሚታወቀው ሰው ነው የመጣሁት ቪዲዮ የምሰራው። ያ ምንድን ነው? ቆይ አንድን ሰው የሰው ልጅ በፍቅር እንጂ መያዝ የሚችለው በመተት አይደለም አይደለ? እሺ እሱም ተደረገ፣ አልተሳካም። አሁን ሄርሜላ ምን ታርግ ብለሽ ነው? ሄርሜላ ከህይወታችን ውጪ፣ አንቺንም ውጪ ብሎሻል ሩታ አይደለ? አንቺንም አልፈልግም ብሎሻል። በተለይ አልፈልግም ብሎሻል። አንቺን ግን ልጅቷ ደግሞ ወጥቻለሁ አለች። በዛ ላይ ከሁለታችሁም እኔ የታዘብኩት ነገር አለ። ያ ይሁን እሺ፣ ግን ልጁ አቋም የለው፣ ምንም አይነት አቋም የለው። ወይ ሄርሜላን አልፈልግም ወይ ፈልጋለሁ አይልም፣ ወይ ሩታን ኦልሬዲ ሩታን አልፈልግሽም ብሏታል። እና እኔ ጋር ልጁ ጊዜያችሁን እንትን ሊል ፈልጎ ነው። በቃ አብርሃም በጣም ተበላሽቷል፣ በጣም በዛ ላይ ደግሞ ምን አይነት ስነ ምግባር ነው? ምን አይነት ነው ይሄ ፀጉር መሰራት ምናምን እስከ እምብርት ላይ ሱሪ ማድረስ። ኧረ በእግዚአብሔር፣ ኧረ በእግዚአብሔር፣ ኧረ ስነ ስርዓት የሚባል ነገር አለ። ስነ ስርዓት የሚባል ነገር እንያዝ እንጂ ጋይስ፣ ምን ሆናችሁ እንዴ? ዩቲዩበር ምንድን ነው እኛ ከእናንተ የምንማረው? ምንድን ነው እኛ ከእናንተ የምንይዘው? በዚህ ልክ ውሸት ዶላር እንዲህ ሰውን ይቀይራል እንዴ? እኔ አልቀይርም። እኔ መስራት ያለብኝን ነገር እሰራለሁ፣ መስራት የሌለብኝን ነገር እተዋለሁ እንጂ በዚህ ልክ ለገንዘብ ብዬ ክብሬን አውርጄ እኔ በቃ በጣም የሚያስጠላ ሪያክት እኮ ነው አብርሃም የምታሳየው። እንግዲህ የሰውን ፍላጎት ሳይሆን የራስህን ነው አይ ቲንክ እያዳመጥክ ያለኸውና ብቻ እግዚአብሔር አምላክ ልቦና ይስጥህ፣ ወደ ቀልብ ተመለስ ይመስለኛል። ከሁለቱም ለመራቅ የምታደርገው ነገር ነው። ግን ከሁለቱም ለመራቅ ከሆነ አቋማቸውን፣ ውሳኔህን ንገራቸው። እኚህ ሴቶች ለምን በመሀል ይባላሉ? ለምን በመሀል ይናከሳሉ? እግዚአብሔር አምላክ ልቦና ይስጣችሁ። ለእናንተ ከእናንተ ወጣው ህያብና ኤፍሬም እንኳን ደስ አላችሁ። እግዚአብሔር አምላክ መጨረሳችሁን ያሳምርላችሁ። ወደፊት እንጂ ወደኋላ የለም። አሁንም ጠንክሩ፣ በርቱ። እግዚአብሔር አምላክ ከእናንተ ጋር ይሁን፣ ከኛም ጋር ይሁን። ሌላ ደግሞ ማለት ነው ብቻ ሁላችሁም ከባድ ነው። ትንሱ እውነትም ተሰርቶብሻል። ትንሱ በምን አይነት ቅጽበት ሞጆ ሄደች? እግዚአብሔር ይወቅ። መተት እንደዚህ ያስኬዳል እንዴ? ፈጣሪ ወይ በኢየሱስ እግዚአብሔር ብቻ በጣም ከባድ ነው። ትንሱ ያለችበት ነገር በጣም ያሳዝናል። አይዞሽ እንግዲህ ቻው፣ ወደሽ ከገባሽ ይወቅሽ፣ አይክፋሽ ነው የሚባለው። ሄለን እግዚአብሔር በጣም ይወድሻል። እውነት ትንሱን ይጠላሻል ማለት አይደለም። ፈጣሪ ግን አመለጠሽ ከእንደዚህ አይነት ነገር ውስጥ። ብቻ እግዚአብሔር እንግዲህ ሊያስተምርሽም ይሆናል እንደዚህ አይነት ነገር የሚቀጣሽ። ግን መጨረሻሽ በጣም ያምራል። በእርግጠኝነት የተፈተኑት ነገር በጣም ጥሩ ነው ብዬ አስባለሁ። ግን እግዚአብሔር አምላክ ይጠብቅሽ። እንግዲህ ሞጆ በዚህ አይነት ቅጽበት ሞጆ የወሰደሽ አጋንንት እግዚአብሔር አምላክ የያዘውና ብቻ የዛሬውን ምን እንደምንሰማ አላውቅም። እግዚአብሔር አምላክ የሆንሽ ይሁነን። ሰብስክራይብ ላይ ኮሜንት እያደረጋችሁ አበረታቱን እባካችሁ። መጨረሻችንን ያሳምርልን ፈጣሪ አምላክ። ሀገራችንን፣ ሕዝባችንን፣ ቤተሰቦቻችንን ይጠብቅልን። አመሰግናለሁ። መልካም ጊዜ